ክብር ለጌታ ይሁን። ሁላችንም ቆመን ለእግዚአብሔር ቃል ክብር ከእግዚአብሔር ቃል አብረን እናነባለን። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ለአምላካችን ይሁን። ለወደደን በደሙ ደግሞ ላጠበን ለመንግስቱ ካህናት ላደረገን አገልጋዮቹ ላደረገን አድራሻችንን ለቀየረው ዘላለም ሕይወት ለሰጠን ሃሌሉያ። በገለዓድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንደዚህ ሲል ወደ እርሱ መጣለት። ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ። ሄደም እንደ እግዚአብሔርም ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ሥጋ ያመጡለት ነበረ፣ ከወንዙም ይጠጣ ነበረ። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። ተነስተህ ወደ ሲዶና አጠገብ ወዳለችው ወደ ሰርፓታ ሂድ፣ በዚያም ተቀመጥ፣ እነሆ ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ሰርፓታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበረ። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ውሃ ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጭ ዘንድ እለምንሻለሁ አላት። እርሷም አምላክህ ሕያው እግዚአብሔርን በማዲጋ ካለው ከፍኝ ዱቄት በማሰሮም ውስጥ ካለው ጥቂት ዘይት በቀር እንጀራ የለኝም። እነሆ ገብቼ ለኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለችው። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርግልኝ አምጭልኝ። ከዚያም በኋላ ላንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብን እስከሚሰጥበት ቀን ድረስ ዱቄቱ ከማዲጋሽ አይጨረስም፣ ዘይቱም ከማሰሮሽ አይጎድልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እሷና እርሱ ቤቷም ብዙ ቀን በሉ። በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮው አላለቀም። ኢየሱስ ጌታ ነው። ባንተነትነው ቃሉ ብቻውን ራሱ ይሰራል። አሜን ነው። እግዚአብሔር የተመሰገነ ይሁን። ዛሬ የምንነጋገረው እግዚአብሔር የሁሉ ነገር ምንጭ ነው፣ ወይም እግዚአብሔር በቂ ነው። ሁለት ርዕስ መስጠት ትችላላችሁ። እግዚአብሔር በቂ ነው። እግዚአብሔር የሁሉ ነገር ምንጭ ነው። ክብር ለጌታ ይሁን። ይሄ የኪንግደም ማይንድ ሴት ወይም የእግዚአብሔር መንግስታዊ አስተሳሰብ ያስፈልገናል። መጀመሪያ ወደ ሌላው ዝርዝር ከመግባታችን በፊት ይሄ ምንድነው? እግዚአብሔር የሁሉ ነገር ፈጣሪ ነው። እስኪ አሜን። እግዚአብሔር የሁሉ ነገር ባለቤት ነው። እስኪ አሜን። እግዚአብሔር የሁሉ ነገር ምንጭ ነው። እንደ አማኝ ይሄንን ነው የምናምነው። when I say ሁሉ ነገር ማለቴ ሁሉ ነገር ሰማይ ከሰማይ በላይ ያለ ሰማይ፣ ምድር ከምድርን በታች ያለ ነገር፣ እኛ ጓዳ ውስጥ ያለ ነገር፣ እኛ ቤት ውስጥ ያለ ነገር፣ እኛ ስራ ውስጥ ያለ ነገር፣ እኛ ዘመድ ውስጥ ያለ ነገር የሁሉ ባለቤት እግዚአብሔር ነው። የሁሉ ምንጭ እግዚአብሔር ነው። የሁሉም
ፈጣሪ እግዚአብሔር ነው። ክብር ለስሙ ይሁን። መጽሐፍ ሲናገር መዝሙር 50 ቁጥር 10 ላይ የምድረ በዳ አራዊት ሁሉ በሺህ ተራሮች ላይም ያሉት እንስሶች የማን ናቸው አለ? የኔ ናቸው። መዝሙር 24 ቁጥር 1 ደግሞ ምድርና ሞላዋ ምንድናት ይላል? ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ። እስኪ አሜን። ምድርና ሞላዋ የእግዚአብሔር ናት፣ ዓለምም በእሷ የሚኖሩ ሁሉ የማን ናቸው? አምላካችን የአባታችን። በደንብ እናስበው ማለት ነው። ሁሉ የእግዚአብሔር ነው። እግዚአብሔር ደግሞ የኛ አምላክ ነው። እግዚአብሔር ደግሞ የኛ አባት ነው። ራእይ ላይ ጌታችን ምዕራፍ 4 ቁጥር 11 ላይ እነዛ መላእክት በቃ እንዲህ ይላሉ፣ ጌታችን አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድ ሆነዋል፣ ለአንተ ክብር ተፈጥረዋል። ሁሉ ለእግዚአብሔር ክብር ተፈጥረዋል። ሃሌሉያ። መዝሙር 104 ቁጥር 24 ላይ ደግሞ አቤቱ ስራህ እጅግ ምንድን ነው? ብዙ ነው። እግዚአብሔር ሆይ ስራህ እጅግ ብዙ ነው። በጥበብ ሁሉን አደረግህ፣ ምድርም ከፍጥረትህ ተሞልታለች። እስኪ አሜን። ምድርም ከፍጥረትህ ምን ሆናለች? እግዚአብሔር ሆይ ስራህ እጅግ ብዙ ነው። ሃሌሉያ። ተደጋግሞ ሲነገር ነበር። ዛሬም አንዱ የማነበው ቃል አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ያለ ቃል ነው። ያልተቀበልከው ምን አለ? ከእግዚአብሔር ያልተቀበልከው ምን አለ? እንግዲያስ የተቀበልክ ከሆንክ እንዳልተቀበልክ መኩራትህ ወይም የምትመካው ስለምንድን ነው ብሎ ጳውሎስ ይጠይቃል። ያልተቀበልነው ምንም የለም። ዘርዝሩ፣ ቁጠሩ። እድሜን ከእግዚአብሔር ተቀብለናል። የተቀበለው ሰው አሜን ይላል። ቀንን እግዚአብሔር ሰጥቶናል። ጤና እግዚአብሔር ሰጥቶናል። ዘር እግዚአብሔር ሰጥቶናል። ስንቱን ቆጥሬ ልጨርስ ነው የጀመርኩት። ሁሉን ከጌታ ተቀብለናል። ስለዚህ የኪንግደም ማይንድ ሴት ምንድን ነው የሚለው? እግዚአብሔር የሁሉ ፈጣሪ ነው። እግዚአብሔር የሁሉ ባለቤት ነው። እግዚአብሔር የሁሉ ምንጭና ሶርስ ነው። በቃ ይሄ ከገባን ከዛ በኋላ ያለው የኛ ኑሮ እንቆቅልሾች በሙሉ ይፈታሉ። ምክንያቱም ሶርሳችንን እናውቃለን። ብዙ ጊዜ መጣበታለሁ ወደፊት፣ ግን በጣም የምንቸገረው ከሪሶርሶቹ ጋር ነው። እኛ የምንጣላው እንዴ ስራ ሪሶርስ ሊሆን ይችላል፣ ትምህርት ሪሶርስ ሊሆን ይችላል፣ ሰዎች ሪሶርስ ሊሆኑ ይችላሉ። እነሱ ግን ሶርስ ሊሆኑ አይችሉም። እስኪ አሜን የገባው ሰው። በቃ እነሱን እንደ ቻነል ሊጠቀምባቸው ይችላል እንጂ እግዚአብሔር እኛን ለመባረክ በቂ ነው። እስኪ አሜን። እግዚአብሔር ስሙ የተባረከ ይሁን። ቅድም ያነበብኩላችሁ ቃል የሚገኘው አንደኛ ነገሥት ቀዳማዊ ነገሥት ምዕራፍ 17 ነው። ብዙ ጊዜ የሰማችሁት የተሰበከላችሁ የሰበካችሁት ቃል ሊሆን ይችላል። ግን እግዚአብሔር ዛሬ በቂነቱን፣ ሙሉነቱን፣ መንገዱን በዚህ ውስጥ ያስተምረናል። ላለንበት ሁኔታ፣ ድሮ ለሰማንበት ሁኔታ ሳይሆን ዛሬ ለሚያስፈልገን ነገር እግዚአብሔር ይናገረናል። እግዚአብሔር የሚናገር አምላክ ነውና ክብር ለስሙ ይሁን። በዚህ ምዕራፍ የምታዩት ስለ ኤልያስ ይናገራል። አንደኛ ነገሥት ምዕራፍ 17 ከቁጥር 1 እስከ 16 ድረስ ነው። ቅድም በጸሎት ያነበብኩላችሁ፣ ደግሜ ያላነብላችሁ። ኤልያስ የመጣበት ሁኔታ በጣም የሚገርም ነው። ከዛ ከምዕራፍ 17 አንድ ወደ ኋላ ሄዳችሁ ብታነቡ በጣም የሚያስገርም ንጉስ፣ በጣም የሚያሳዝን ነው እንጂ የሚያስገርም አይደለም። በጣም የሚያሳዝን ንጉስ በእስራኤል ላይ ነግሶ የነበረበት ጊዜ ነው። እሱም አካብ ነው። ሚስቱም ደግሞ ኤልዛቤል ናት። በጣም የሚያስገርሙ ሰዎች ናቸው። በአጭር ቃል እግዚአብሔር ቃል ሲናገር ምን ይላል? አካብ
ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ ይላል። በቃ እስራኤል በዛ ሁኔታ ነው የነበረችው። እግዚአብሔርን የሚያስቆጣውን ነገር እየፈለገ ነበር የሚያደርገው አክዓብ። በቃ እግዚአብሔርን የሚያናድደውን እግዚአብሔርን የሚያስቆጣውን ነገር ፈልጎ የሚያደርግ በቃ በተአምር በጣም የሚያሳዝን ንጉሥ በእስራኤል የነበረበት ዘመን ነው። እና ትልቁ እግዚአብሔርን ያስቀናበት እግዚአብሔርን ያስቆጣበት ምክንያት ደግሞ በዓል እግዚአብሔርን ማምለክ ትቶ በዓል ለሚባለው አምላክ መሰዊያን ሰራለት። በእግዚአብሔር አገር በእግዚአብሔር ምድር በእስራኤል ላይ በዓልን ለማምለክ በቃ መሰዊያ ሰርቶ በደም ያመልካሉ። እና በዓል የሚፈሩት አምላክ ነው። ዋና በዓል ደግሞ የሚኮራራበት ነገር ምን መሰላችሁ? እኔ የፈርቲሊቲ አምላክ ነኝ፣ እኔ ዝናብ ማዘንበው እኔ ነኝ የሚል አምላክ ነው። እና በቃ እንደዛ ብሎ ነው የሚያመልኩት። ዝናብ የሚያመጣልን እሱ ነው ብሎ ያመልካሉ። አክዓብ ያመልከዋል መሰዊያ ሰርቶለት። እግዚአብሔር በጣም ስለተናደደ ምንም የማይታወቅ አንቴስቢያዊ ሰው ሹልክ አድርጎ አመጣ ሲያዘጋጀው የነበረውን። ክብር ለእግዚአብሔር ይሁን። ባለፈው አብርሃምን እንዴት እንዳሾለከው ነግሬያችሁ የለ? አሁን ደግሞ ኤልያስን አሾለከ፣ አወጣ። ደብቆ የነበረውን ሰው አወጣውና ምንም አላለም። ቀጥታ ሄዶ ወደ ንጉሱ ፊት ለፊት ተጋፈጣቸው። ምንም ብዙ አልተረከለትም። ይኸው እግዚአብሔር ፊት ነው የምመሰክርልህ አለው። ከአፌ ቃል በስተቀር ከዚህ በኋላ ዝናብ ጠብ አትልም። አንተ በዓል አይደለ ዝናብ ያመጣልኛል ብለህ የምታመልከው መሰዊያ የሰራህለት? ከአፌ ቃል ውጪ እግዚአብሔር ምስክሬ ነው፣ ሰማይ ዘግቼዋለሁ አለ። ክብር ለእግዚአብሔር ይሁን። እና እግዚአብሔር ቀጥታ በክብሩ ሲመጡበት እግዚአብሔር ማንንም እሺ አይልም። እግዚአብሔር የሚያከብሩትን የሚያከብር ነው፣ ግን በክብሩ ሲመጡበት እግዚአብሔር ለክብሩ ይዋጋል። እና በዓልን ሄዶ ቻሌንጅ አደረገው እግዚአብሔር። ቀጥታ ሄዶ ዝናብ የምታመጣው አንተ ነህ? አዎ እሺ እናያለን። ለ3 ዓመት ተኩል ሰማያት ተዘጉ። ክብር ለእግዚአብሔር ይሁን። ይኸውላችሁ አንዳንድ ጊዜ እግዚአብሔር ሰዎችን፣ ህዝብን፣ አገርን ለመመለስ ወደ ፈቃዱ እንዲህ አይነት ቅጣት ያመጣል። ዝናብ መዝጋት ቅጣት ስለማያመጣ አይደለም እኮ፣ ግን የእግዚአብሔር ልዑልና ሉዓላዊነት ተነካ፣ ሊነካ ሆነ። የእግዚአብሔር ማንነት፣ የእግዚአብሔር አምላክነት፣ የሱ አስወጪ አስገቢነት፣ የሱ የዓለም ፈጣሪነት፣ የሱ የዝናብ አዝናቢነት፣ የሱ ሲፈልግ ፀሐይን የማውጣት በዛ ነው የመጡት። እነ በዓል ተነጋግረው አክዓብም ከሱ ጋር ተደምሮ የእግዚአብሔርን የኪዳኑን ህዝብ እያሳተ በዛ መንገድ ይሄዱ ነበር። ስለዚህ እግዚአብሔር መነሳት ነበረበት፣ በእንዲህ አይነት ቅጣት መቅጣት ነበረበት። እና ለዛ የተላከው ሰው ኤልያስ በእግዚአብሔር ፊት በንጉሱ ፊት ቆሞ ያንን ቃል ተናገረ። ስለዚህም ደግሞ ሰማያት ተዘጉ። ይሄንን ካደረገ ይሄንን ሚሽን ከሰጠ በኋላ እግዚአብሔር ሰውን ተጠቅሞ ይጥላዋል እንደ እግዚአብሔር አምልኮ ሰው ወደ ኋላ ይቀራል እንዴ? እግዚአብሔር ብለን ወደ ኋላ እንቀራለን? አንቀርም። ኤልያስ ሄዶ የእግዚአብሔርን ሥራ ሰርቶ ሲመጣ እግዚአብሔር ኢሚዲየትሊ ተቀበለውና ጋይድ ማድረግ ጀመረ። ክብር ለእግዚአብሔር ይሁን። እግዚአብሔር ምን አረገው? መራው። ደስ ሲለኝ እግዚአብሔር ኤልያስን ወደ ምስራቅ ሄዳለ። እግዚአብሔር እኮ በጣም ዲፕ ዲቴይልድ የሆነ አምላክ ነው። እስኪ አሜን። ወደ ምስራቅ እኛ አቅጣጫ ፍለጋ እኮ ነው ህይወት አንዳንዴ የምታጥመዘምዘን አይደል እንዴ? ወደዚህ እንሄድና ተጋጭተን ወደዚህ እንመለሳለን። ወደዚህ እንሄድና ወደዚህ እንጋጫለን፣ ግራ እንጋባለን። እግዚአብሔርን የሚሰሙ ሰዎች ግን መንገዳቸው የቀና ይሆናል። እግዚአብሔር መጣና ወደ ምስራቅ። እሺ ወደ ምስራቅ በቃ ጂፒኤስ በሉት። በዮርዳኖስ ትይዩ ወዳለችው ፈፋ ወደዛች ሂድና ተቀመጥ። እግዚአብሔር ስለ መሪቱ እግዚአብሔር የተመሰገነ ይሁን። በህይወቴ መርቶኛል የሚል ሰው እስኪ መርቶኛል የሚል ሰው ወደ ምስራቅ ወደ ምዕራብ ብሎ እግዚአብሔር አድርሶኛል የሚል ሰው ጌታ የተመሰገነ ይሁን። ለራሳችን ያልተወን፣ ለድንብርብርነታችን ያልተወን፣ በግራ መጋባታችን ያልተወን፣ ግን የመራን፣ ግን አቅጣጫ ያሳየን፣ ግን የመከረን እግዚአብሔር ስሙ ይባረክ። ቀልድ መስሏችኋል እንዴ?
አሁን ያለንበት ጋር የደረስነው ዝም ብለን ቀደም በአምልኮ እንደሰማነው ቁጭ ብለን ማሰብ አለብን። ቁጭ ብለን የእግዚአብሔርን እረኝነት ማሰብ አለብን። መሪነቱን ማሰብ አለብን። አስበን ማመስገን አለብን። every single day እሁድ ብቻ አይደለም። በአምልኮ ሰዓት ብቻ አይደለም። ሁሉ ጊዜ ልናስብ፣ ከየት እንዳነሳን ልናስብ፣ እንዴት እንደመራን ልናስብ ያስፈልጋል። እግዚአብሔር በዚህ ደስ ይለዋል። ግራቲቲዩድ በጣም የሚያስገርም ባህሪ ነው። ግራቲቲዩድ ያላቸው ሰዎች፣ ምስጋና ያላቸው ሰዎች፣ ተደረገልኝ የሚሉ ሰዎች እግዚአብሔር ለነሱ መጨመር ቀላል ነው ለሱ። ከአጉረምራሚነት ወጥተን ሃፍ ኤምፕቲ ነው የሚለውን ግላሱን እያየን ሃፍ ኤምፕቲ ነው ጎዶሎ ነው የሚለውን ወጥተን እግዚአብሔር ያረገውን፣ እግዚአብሔር የሰራውን፣ እግዚአብሔር ያበጀውን፣ እሱ የመራንን አቅጣጫ ያሳየንን ስናስብ፣ ከእውነት ስናመሰግን እግዚአብሔር መጨመር ያውቅበታል። ይቀለዋል ደግሞ እንደዛ ለማድረግ። እና የሚገርም ነው። ከወንዙ ትጠጣለህ አለው እግዚአብሔር። እግዚአብሔር ፈኒ እኮ አምላክ ነው። he has sense of humor ደግሞ ምን አደረገ? ምግብ ደግሞ ችግር የለም አለ። ኢትዮጵያዊ ነው መሰለኝ ኤልያስ። ጥሬ ስጋ ሳይወድ አይቀርም። በቀደም አንዱን ፓስተር አልሰማችሁም እንደዛ ሲናገር? ግን ፊት ለፊት ተጋፍጫዋለሁ ከመድረስ ሲወርድ። ጥሬ ስጋ ይዞለት የሚመጣው በጧትና በማታ ስጋ ይዞለት የሚመጣው ማን ነው ይላል? ቁራ ነው። ቁራ ታውቃላችሁ? እናንተ የአሜሪካ ሰዎች ናቸው አታውቁም። ቁራ ይሄ ስካቬንጀር የሚባሉት ናቸው። የሚያድነው እንስሳ የለውም። ምክንያቱም ሌሎቹ በአደን ነው አይደል? አንበሳ ሚዳቋን እየበሉ ነው የምንኖረው። እኛ በግ እንበላለን፣ አንዱ እንትን ይበላል። ቁራ እንደዛ አይደለም። ቁራ ስካቬንጀር ነው። የሞተ ነገር ነው የሚበላው እና እነሱ የኢኮሲስተሙን የሚያጸዱ ናቸው። እንደዛ ነው የሚታመነው ሳይንሱ። እና የሞተ ነገር ሲበላ ስጋ በጣም ነው የሚወደው። ካገኘ ስጋ ይበላል። የሞተ እንስሳ ካለና ካየ በቃ እሱን እየሄዱ እያነሱ መብላት ነው ስራቸው። እግዚአብሔር ምን አረገ? እና ደግሞ መጽሐፍ ቅዱስ ላይ ዘዳግም ላይ ስታነቡ ንጹህ የሆኑና ንጹህ ያልሆኑ እንስሳ ተብሎ የተከፈሉት ውስጥ ንጹህ ያልሆነ አንደኛ ቀንደኛ ቁራ ነው። እግዚአብሔር ያው ያስቃል አይደል? እግዚአብሔር ሲሰራ። እግዚአብሔር ግን ምን አለ? እኔ ቁራን አዝዣዋለሁ አለ። ሃሌሉያ! ይኸውላችሁ ስለ እናንተ እግዚአብሔር የማይታዘዘውን ያዘዋል። የማይታዘዙትን በሶሳይቲ ውስጥ እንዲናቸው የተባሉትን ያረ ይሄ አይሆንም የምትሉትን ይሄ አይመስልም የምትሉትን ካልጠበቃችሁት ሶርስ እግዚአብሔር እናንተ መባረክ ይችላል። እስኪ አሜን። እና እግዚአብሔር ቁራን አዘዘው ጧትና ማታ ሳታሳልስ ሳታቋርጥ እያስክ መንካት የለም መብላት የለም አልተፈቀደም። አንተ አሁን እዚህ ጋር የምትሰራው እንደ ሮቦት ነው። አሜን። ለእግዚአብሔር ሐሳብ እንደ ሮቦት ያረጋቸዋል ሰዎችን። ምንም ማድረግ አይችሉም። ታዘዋላ። ብድቅ አርጎ ስጋዋን አምጥቶ አንተ ጋር ቁጭ አርጎ እሱ ይሄዳል። አሁን ሌላ ስጋ አንተ ጋር ድርሶ ሲመለስ ሌላ ስጋ ካገኘ ይበላል። ያንተን ግን አይበላም። እስኪ አሜን። የገባው ሰው አሜን። እግዚአብሔር ለእናንተ ማምጣት ያለበትን መባረክ ያለበትን ማድረግ ያለበትን ምንም ሊስት ላይክሊ በሆነ መንገድ በምታስቡት ምንም በቃ ጨርሶ ይሆናል በማትሉት መንገድ እግዚአብሔር ግን መደረግ ያለበትን ያደርጋል። ያዛላ። ቁራ እኮ ወዶ እንዳይመስላችሁ ታዞ ነው የማይበላው። ልክ እግዚአብሔር ዳንኤልን ጉድጓድ ውስጥ ሲጥሉት አንበሶቹን ምን አረጋቸው? በቃ ዘጋ። አንበሳ ነህ? አዎ አንበሳ ነህ። አፍ ተዘግቷል። እንደም ዝሏል። አሁን ምርጫ የለህም። አንተ ምንድነህ? ትራስ ነህ ወይም ፍራሽ ነህ። እስኪ አሜን። በቃ እግዚአብሔር እንደሱ ነው የሚሰራው። ለናንተ ለኛ እግዚአብሔር ከስተማይዝድ ኬር የሚሉት አለ ሜዲሲን ውስጥ ኢንዲቪጁዋላይዝድ የሆነ ኬር። ሁላችሁም በአንድነት ላክማችሁ አልችልም። እኔ ቢሮ ብትመጡ አንዳችሁ ረጅም፣ አንዳችሁ አጭር፣ አንዳችሁ ሰፋ ያላችሁ፣ አንዳችሁ ቀጠን ያላችሁ አይደል እንዴ? አንዱ በእድሜው የቆየ፣ አንዱ ወጣት፣ አንዱ እንዲህ አይነት በሽታ ያለበት፣ አንዱ ጤነኛ
ስለዚህ እንደ እኩል አላስባችሁም። እያንዳንዱ ሰው ሲገባ ለእያንዳንዱ ሰው የሚሆን አስተሳሰብ ነው ክሪኤት ማድረገው ያወራሁት። ይቅርታ እንግዲህ ሐኪም ያለ በሽተኛ ማውራት ምሳሌ መስጠት አይቻልም። እግዚአብሔርም ኢንዲቪጁዋላይዝድ የሆነ ኬር ነው የሚሰጠን ነው የምላችሁ። አረ እናንተ አልገባችሁ። ከስተም ልብስ ታሰፍታችሁ ታውቃላችሁ? አንዳንዱ ቦልቀቅ ያለ ለብሶ ሲሄድ እኔ ደስ አይለኝም። ስክክ ብላችሁ ስትሄዱ ደስ ይላል። ከስተም ማለት ነው። እግዚአብሔር ከስተማይዝድ የሆነ ሰርቪስ በረከት ይሰጣል። ሲያስፈልግ ቁርአን አዞ በጣም እኮ የሚገርም ነው የእግዚአብሔር አሰራርና ቁርአኖችን አዘዛቸው። ስለዚህ እኛ እግዚአብሔር ምንም አንላይክሊ ከሆነ ሶርስ እኛን ሰስቴን ማድረግ ይችላል። እኛን እንድንቀጥል እንድንጨምር እንዳንቆም ማድረግ ማስኬድ ይችላል እግዚአብሔር። እኛ ያለብን እግዚአብሔርን መታመን ብቻ ነው። እኛ ያለብን በጌታና በጌታ ብቻ ታምነን መኖር ነው። ክብር ለእግዚአብሔር ይሁን። ሁኔታዎችን እግዚአብሔር ቻነል ነው የሚያደርጋቸው ብያቸዋለሁ። ሁሉ ጊዜ ይህን ነገር በደንብ አስቡ። ሶርሱ አንድ ነው፣ እርሱም እግዚአብሔር ብቻ ነው። ሪሶርሶች ግን በየጊዜው ይለወጣሉ። ሪሶርሶች ግን በየሁኔታው ይለወጣሉ። ስለዚህ እግዚአብሔር ሁኔታዎችን ሲቀይር አትደንግጡ። ለምን እንደዚህ ያልኳችሁ መሰላችሁ? ቁጥር 7 ላይ ኤልያስ አገር ሰላም ነው እግዚአብሔር እንደተናገረው እያደረገ ነው ብሎ ውሃውን እየጠጣ ከወንዙ ስጋውን እየተቀበለ ሲኖር ሳለ አንድ ማለዳ ውሃው ደረቀ። ዋው! እግዚአብሔር ዋሸ እንዴ? አያችሁ፣ እግዚአብሔር ባለፈውን ብያቸዋለሁ። ወደዛ ምድር ሲወርድ አብርሃም ረሃብ ሆነ። እግዚአብሔር ልኮት ሄዶ ረሃብ ሆነ። እግዚአብሔር እዚህ ጋር ልኮት ሄዶ ውሃው ደረቀ። እግዚአብሔር ሊያለማምደው ሌላ ነገር ፈልጓል። እሱ እግዚአብሔር ስሙ የተባረከ ይሁን። እና እዛ ጋር ፓኒክ ማድረግ ነው ያለብን ወይስ የተናገረውን ጧት የተናገረንን ነው የምናምነው? ጧት የተናገረንን ነው የምናምነው። በልጅነት የተናገረንን ነው የምናምነው። እግዚአብሔር የተናገረንን አምናለሁ የሚል ሰው እስቲ ለእግዚአብሔር ክብር ይስጠው። ሃሌሉያ! እግዚአብሔር የተናገረንን ነው መጀመሪያ የተናገረንን ነው የምናምነው። ሁኔታዎቹ ሊቀየሩ ይችላሉ። እኛን ግን እግዚአብሔር ሊያለማመድ አሁን እዚህ ጋር ያለማመደው ነው። ኤልያስ በማይመስል ነገር ሲያቀልበው አይቶታል። ከአሞራ ስጋ አፍ ተርፋ ስትመጣ አይቷል። አንድ ቀን አይደለም፣ ሁለት ቀን አይደለም፣ በኖረበት ጊዜያት በሙሉ። አሁን እግዚአብሔር ሌላ ነገር ሊያመጣ ስላሰበ ውሃው ደረቀ። ውሃው ሲደርቅ ፈፋው ነው እንጂ የደረቀው የእግዚአብሔር ምንጭ አልደረቀም። እስኪ አሜን። ፈፋው ሊደርቅ ይችላል፣ እግዚአብሔር ግን አይደርቅም። ለዚህ ነው ያልኳችሁ ሶርሱ ሁሉ ጊዜ እግዚአብሔር ስለሆነ አይደርቅም። ሪሶርሶች ግን ሊደርቁ ይችላሉ። ፈፋው እንደደረቀ አንዱ ሪሶርስ ሊዘጋ ይችላል። ልባችን ፈፋው ላይ አይሆን። አሜን። ልባችን ቁራው ላይ አይሆን። ልባችን ሁሉ ጊዜ በእግዚአብሔር ላይ ይሆን። ምክንያቱም እሱ ነው ምንጫችን፣ እሱ ነው ሰጫችን፣ እሱ ነው ነገሮችን የሚሰጠንም የሚከለክለንም። ክብር ለእግዚአብሔር ይሁን። ምን ይላል መዝሙረኛው? መዝሙር 121 ቁጥር 1 እና 2 ላይ ዓይኖችን ወደ ተራሮች አነሳ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። በደንብ አስባችሁታል? የኔ ረዳት፣ የኔ ረድኤት፣ የኔ በረከት፣ የኔ ምንጭ ሰማይንና ምድርን ከሰራው ከእግዚአብሔር ዘንድ ነው። ውይ ክብር ለእግዚአብሔር ይሆን። እንዴ ትንሽ ነገር ያለው ምናምን ሀብታም እኮ አይደለም እላችሁ። ሰማይንና ምድርን በምድር ያለውን ሁሉ ከሰራ ከእግዚአብሔር ነው ለኔ ረድኤት የሚመጣ። አረ የገባው ሰው አራ ጨብጭቡለት ለእግዚአብሔር። በእውነት ክብር ይገባዋል አምላካችን። ስለሚባል አይደለም ይሄን እምላችሁ፣ ግን እግዚአብሔር ይገባዋል።
እና እኛ ደግሞ እንትናችንን እንወቅ። ሶርሳችን በጣም አስተማማኝ እኮ የሆነ ሶርስ ነው ያለን። በጣም አስተማማኝ በቃ ምን ብዬ ልንገራችሁ? በጣም አስተማማኝ የማያጥርበት የማይደርቅበት። ክብር ለእግዚአብሔር ይሁን። ዳዊት ራሱ በሌላ ስፍራ ምን አለ? 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ። ክብር ለእግዚአብሔር ይሁን። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ይኸውላችሁ ምን አልኩኝ እኔ? ትልቁ ሀብታችን ትልቁ በረከታችን እግዚአብሔር የሰጠን ሳይሆን ገንዘቡ ሳይሆን ዕውቀቱ ሳይሆን ትምህርቱ ሳይሆን ራሱ እግዚአብሔር ከኛ ጋራ መሆኑ፣ እግዚአብሔር ዕለት ዕለት ከኛ ጋራ በረኝነት መገለጡ እሱ ነው የኛ ትልቁ በረከትና ሀብታችን። ክብር ለእግዚአብሔር ይሁን። ምስጋና ለስሙ ይሁን። አምልኮ ለሱ ይሁን። የሚመራን ሁሉ ጊዜ ከኛ ጋር ሆኖ መንገዳችንን የሚያቀናልን አያሳጣም። የሚያሳጣኝ የለም። እግዚአብሔር መርቶን ሮንግ ቦታ አንደርስም። እግዚአብሔር እረኛ ሆኖልን ጋጣ አናጣም። እረኞች ምንድነው ስራቸው? መንጋውን ማሰማራት አይደል? ጋጣ መፈለግ ማብላት አይደል? እንዳይጎዱ ማድረግ አይደል? ጥላ ፈልጎ ማሳረፍ አይደል? ውሃ ምንጭ ፈልጎ እንዲጠጡ ማድረግ አይደል? እግዚአብሔር እረኛው የሆነ ሰው እንደዛ ነው። በእግዚአብሔር የታመነ ትምክቱም በእግዚአብሔር የሆነ ሰው ምስጉን ነው። እሱ በውሃ ዳር እንደተተከለ ዛፍ ነው። እሱ ፀሐይ ሲሆን እሱ አይፈራም። እንዳውም ፍሬ ያፈራል። እንዳውም ፍሬ ያፈራል። ክብር ለእግዚአብሔር ይሁን። ስለዚህ ነው እግዚአብሔር እረኛዬ ነው የሚያሳጣኝ ምንም የለም። ምክንያቱም እሱ አስተማማኝ ሶርስ ነው። ምንም አያሳጣንም። በነፍስ አያሳጣን፣ በመንፈሳችን አያሳጣን፣ በኑሯችን አያሳጣን፣ በእውቀት አያሳጣን፣ በጤና አያሳጣን፣ በጥበብ አያሳጣን። እግዚአብሔር ሁሉ በሁሉ የሆነ አምላክ ነው። እሱ እረኛችን ነው። የሚገርም እኮ ነው። እሱ ረድኤታችን ነው። ልባችሁ ዛሬ እንዲነሳ ፈልጋለሁ። ልባችሁ እንዲተማመን ፈልጋለሁ። ልባችሁ ይሄን እንዲያስብ። እኔ ትልቅ የተለየ አዲስ ቃል አምጥቼ ዘመናዊ አርግ ኖ እኔ እያልኳችሁ ያለሁት እግዚአብሔር ትልቅ ነው። እግዚአብሔር መልካም ነው። እግዚአብሔር እረኛችሁ ነው። እግዚአብሔር ሁሉ በሁሉ ነው። እግዚአብሔር ዛሬም እረኛ ነው። ዛሬም በለመለመ መስክ ይመራል። ዛሬም በረፍት ውሃ ዘንድ ይመራል። ዛሬም ገበታችንን በጠላታችን ፊት ለፊት ያዘጋጃል። ዛሬም ራሳችንን በዘይት ይቀባል። እግዚአብሔር ነው። በቃ ሲምፕል። የምናምነውን እግዚአብሔር እንደ አባትነቱ፣ እንደ አምላክነቱ፣ እንደ ሁሉን ቻይነቱ፣ እንደ እረኝነቱ በቃ ያንን ቤኔፊሻሪስ መሆን አለብን። የሆነ ስትሞሉ አንዳንድ ነገር ድንገት ተሞታችሁ ብለው ነው መሰለኝ ቤኔፊሻሪ ማን ነው ይላሉ። ጽጌረዳ በየነና ልጆቹ ይጽፋል። እኛ የእግዚአብሔር ቤኔፊሻሪዎች ነን። እሱስ አይሞትም፣ ሞትን አሸንፏል። እሱ ለዘላለም በመንግስቱ ላይ ይኖራል፣ በዙፋኑ ላይ ይኖራል። እና ያንን ቤኔፊሻሪ ስለሆንን ይህንን እንወቅ። ካላወቅን እኮ አንዳንድ ጊዜ ያልፈናል በረከትም። እና እግዚአብሔር አምላካችን ሶርሳችን ነው። ሪሶርሶቹን እንደፈለገ ሊለውጣቸው ይችላል። መልካም ስጦታ፣ በጎ በረከት ከእግዚአብሔር ከሱ ዘንድ የሚላክ ነገር ነው። ከሌላ ከየትም አይመጣም። ክብር ለእግዚአብሔር ይሁን። እና ሪሶርሶች ግን ሊቀያየሩ ይችላሉ። አሁን በዚህ ሰዓት ኤልያስን ምንድነው ያደረገው? ከውሃውና ከቁራው አውጥቶ ሌላ ማዘዝ ፈለገ እግዚአብሔር። አሁንም እግዚአብሔር እስቲ ከውናችሁ ያለውን ሰው አንዱ ሲዘጋ ሌላው ይከፈታል በሉት። እግዚአብሔር ይመስገን። ተዘጋብኝ የምትሉ ሰዎች አላችሁ ዛሬ። ተዘጋብኝ፣ ፈፋው ደርቋል በኤልያስ ላይ። ግን እግዚአብሔር ሌላ አለው፣ የበለጠ አለው። ሌላ ታምር ልታዩ ነው። ያቺ ነገር ነው የደረቀችው እንጂ እግዚአብሔር ጋር አይደርቅም። በቃ ይችን ብቻ ይዛችሁ ከወጣችሁ ዛሬ በቂ ነው። that is the core message። ብዙ በማውራታችን ብዙ በመጣበባችን አይደለም።
እኔ አንድ ነገር ነው የምላችሁ እግዚአብሔር የሶርሳችን ነው የሱ ሶርስ አይደርቅም በየትኛውም የህይወት አቅጣጫ ነው ማወራችሁ በቂ ነው እግዚአብሔር አረ እግዚአብሔር በቂ ነው እግዚአብሔር በቂ ነው ላንተ በቂ ነው ላንቺ በቂ ነው ለኑሯችሁ በቂ ነው ለጤናችሁ በቂ ነው ለአገልግሎታችሁ በቂ ነው ለጸጋ በቂ ነው ለልጆች በቂ ነው ለፋይናንስ በቂ ነው ለኬሪየር በቂ ነው ለሽምግልና በቂ ነው እስከ ሽበት እስከ ሽምግልና በቤቱ ተክሎ ያለመልማል በየትኛውም የህይወት ደረጃ ላይ እንሆን እግዚአብሔር በቂ ነው በቂ ነው በቂ ነው በቃ ሃሌሉያ እሰይ ሃሌሉያ ኬሪየር ገና ዴቨሎፕ ያደርጋችሁ ያላችሁ በቂ ነው እንደኔ ክሩዝ የምታረጉ በቂ ነው ለማቆም ለመሸምገል ሪታየር ለማድረግ ላላችሁ በቂ ነው እግዚአብሔር በቂ ነው ሃሌሉያ ክብር ለስሙ ይሁን ክብር ለስሙ ይሁን እና አንዱ ሲዘጋ ሌላው ይከፈታል ፈፋው ሲደርቅ ሌላ ተሰምቶ ማያቅ ደግሞ ሌላ አለ ማን ሰምቶ ያውቃል እስኪ ንገሩኝ አሁን ቀጥ የማነብላችሁን ነገር ማን ሰምቶ ያውቃል ማን አርጎ ያውቃል እንዴ ችግሩ እኮ እግዚአብሔር ሪፈረንስ የለም ሳይንቲስቶች አላችሁ እዚህ በፓስት ኤክስፒሪየንስ ምናምን ሪሰርች የምትሰሩ እሱ ክፉ አይደለም እግዚአብሔር ጋር አይሰራም አምላኬ ጋር አይሰራም ኢየሱስ ያድናል ሁሉ ጊዜ አዲስ ነገር በማድረግ የታወቀ ነው ሁሉ ጊዜ የማይታየውን ነገር በማድረግ የታወቀ ነው ሁሉ ጊዜ ኢምፖሲብል የሚባለው ነገር በማድረግ የታወቀ ነው ሁሉ ጊዜ አዳዲስን ነገር ለቀመር የማይመች ለኛ አይምሮ የማይመች እጅ በሰራት በዘቻ አይምሮ አይዘለቅም ስራ ተነግሮ ምንለው ቅኔ ለማሳመር ምናምን እንዳይመስላችሁ ድምጽ ለማሰማት ምናምን እንዳይመስላችሁ እውነት ስለሆነ ነው እውነት ስለሆነ ነው የእግዚአብሔርን ስራ እኔ ለመርምሬ ልደርስበት አልችልም በሚያስደንቅ ችሎታው በሚያስደንቅ ኢንጂነሪንጉ በሚያስደንቅ አሰራሩ እግዚአብሔርን እንዲበሉት ስራ ግሩምና ድንቅ ነው እግዚአብሔርን እንዲበሉት ስራ ግሩም ድንቅ ነው ክብር ለስሙ ይሁን ክብር ለጌታ ይሁን በእኔ ህይወት እግዚአብሔር ስራው ግሩምና ድንቅ ነው ባንተ ህይወት ወንድሜ እግዚአብሔር ስራው ግሩምና ድንቅ ነው ባንቺ ህይወት እህቴ እግዚአብሔር ስራው ግሩምና ድንቅ ነው ላስተዋለ ሰው ገብቶት ለሚመልስ ሰው ስራው ግሩምና ድንቅ ነው ኢየሱስ ያድናል እና አሁንም ደግሞ እግዚአብሔር ፈኒ አምላክ ነው ና ደግሞ አሁን ደግሞ አሁን ምን አለ እግዚአብሔር ወደ ግብጽ ቢልከው ያኔ ጠንካራ መንግስት ነው ምን አለ ወደዛ ወደ እስራኤል ደግሞ ከፍ ያለ አንድ እንደው ደና እንደ ኬብሮን ምናምን ቢልከው እንደው ስሙም ያምራል ሰርፓታ የምትባል ከተማ ውስጥ ላከው እግዚአብሔር ምን አይነት ከተማ ናት ካላችሁ በዓል የሚባለው ይሄ አሁን ያልኳችሁ እግዚአብሔርን የሚገዳደረው አምላክ ነኝ ባዩ ዶሚናንትሊ የሚመለክባት ከተማ ናት አይገርማችሁም እግዚአብሔር ፈኒ አይደል እንደዛ አይነት ከተማ ውስጥ ላከው ኦኬ እዛ ሲሄድ መቸስ እግዚአብሔር ካለ ምን ይደረጋል ደግሞ ምን አለ አስተዳዳሪዎቹ ቤት ግባና እዛ የሚበላ እነሱ ለክፉ ቀን ያስቀመጡት ስላለ ለክፉ ቀን ያስቀመጡት ስላለ ያንን ትበላለህ ለክፉ ቀን ያስቀመጡት ስላለ ዝናብ እስኪመጣ አንተ ያችን ትጠጣለህ ቢለው አይመስላችሁም it makes sense አይደለ no God does not make sense አንዳንድ ጊዜ ሴንስ የማይሰጠው ለኔና ለእናንተ አይምሮ ነው again ለራሱ he is full of senses ክብር ለስሙ ይሁን እና ምን አረጋው ሂድና መበለት ጋር ምን ማለት መሰላችሁ ዊዶ እንዴ ባሏ የሞተባት ብቻዋን ልጁን ለማሳደግ ደፋ ቀና የምትል በዛ ጊዜ በዛ ሶሳይቲ ውስጥ ባል
ብሬድ ዊነር ነው አይደለ? ሰርቶ አርሶ አምጥቶ ቤቱን የሚሞላ እንኳን ያን ጊዜ አሁንም እህቶች ቅር አይበላችሁ ብዙ ወንዶች ነው የሚሸከሙት እና ወንዶቹ ሲሞቱ ይቸገራሉ ሴቶቹ በዚያ ዘመን ዊዶዎች the poorest of the poor ናቸው እና እግዚአብሔር እንደዛ አይነቷ ሴት ውስጥ ነው እሷን ነው ያዘዝኳት ወይ እግዚአብሔር አሰራሩ ወይ እግዚአብሔር አደራረጉ ለኛ ነው ማይገባን እንጂ እሱ አዋቂ ነው እስቲ እግዚአብሔር አዋቂ ነው በሉና ጮሁ እስቲ እግዚአብሔር ለኔ ህይወት አዋቂ ነው በሉ እግዚአብሔር በኔ ኑሮ አዋቂ ነው በሉ ከልባችሁ ነው ያላችሁት እንግዳውስ ይሆንላችሁ እና እግዚአብሔር እሷ ጋር ሄድ አዝዣለሁ ወይ እግዚአብሔር አዞልኛል ካልኩኝ አሁን እኔ እንደው ጠቅላላ የሆስፒታሉን ሲኢኦ ሁሌም ከራሴ አላልፍም እግዚአብሔር አዝዣለሁ ካለ በእናንተ ደግሞ ያንዱን ማኔጀር no the poorest of the poor አዘዘና ሌላ ሜካኒዝም አለኝ እኔ መባረክበት አለ ሻካራ ባሳንቶሬ ለቤዲያስ ኃይል የኔ ነው አለ ጉልበት የኔ ነው አለ ስልጣን የኔ ነው አለ ማድረግ እችላለሁ አለ ከሌለ ነገር ሚኖር ነገር ማምጣት እችላለሁ አለ አምላካችሁ እንደሱ አይነት አምላክ ነው ለምን ነፍሴ ሆይ ለምን ታውቂኛለሽ ለምን ታስጨንቂኛለሽ የነፍሴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ክብር ለስሙ ይሁን አትጨነቁ አትፍሩ እግዚአብሔር ሁሉን ቻይ አምላክ ነው እግዚአብሔር በስራው እጅግ ትልቅ ነው አሰራሩ አይመረመርም የማይቆጠር ተአምራትን ቁጥር የሌለው ተአምራትን ማድረግ ይችላል እግዚአብሔር ደግሞ ያደርጋል ደግሞም አድርጓል ክብር ለእግዚአብሔር ይሁን ለፍለጋው ለመንገዱ ፍለጋ የለው ለመንገዱ ፍለጋ የለው እንደዚህ ፈልገን በዚህ በኩል በዛ ምንለው አምላክ አይደለም አይያዝም እሰይ እንኳን እንደሱ ሆነ እኔና እናንተ አምላክ ስለዚህ በእግዚአብሔር እንታመን ሌላው ሰርፓታን በጣም ልዩ የሚያረጋት ያችን ስሟ ከባድ የሆነው ከተማ ኤልዛቤል የምትባለው ሴትዮ የተወለደችበት ቦታ ነው ከዛ አካባቢ ነው ይቺ እስራኤልን ግልሙትና ያስተማረችው ይቺ የእግዚአብሔርን ሕዝብ ጣዖት እንዲያመልክ ያደረገችው ጭራሽ ወደ እነሱ ከተማ ሄዳለው እግዚአብሔር ወይ እግዚአብሔር ብቻ እናንተ በእናንተ ሎጂክ አትታዘዙ እግዚአብሔርን በሱ ቃል ታዘዙት ዮናስ እንደሰራለ የሆነው በራሱ ሎጂክ አልሄድም አለ እንደዚህ ናቸው አልሄድም አትሄድም አሳ ይወጣላ እሱ ሎጂካል ነበር ላለመሄድ ይያልኳቸው ያለሁት እግዚአብሔርን ቃሉን ሰምተን መታዘዝ ብቻ ነው ሌላ ምንም ምርጫ የለም ከበረከት በፊት መታዘዝ ይቀድማል እኛ በረከቷን ነው የምንፈልገው ግን መታዘዝ አለብን እና እንዳልኳችሁ ኤልያስ ብቻውን ልጇን ለማሳደግ ደካማ የምትል አንዲት ሴት ልክ ወደ ከተማው እስቲ እግዚአብሔር ምን ያደርግ ይሆን ደግሞ ዘንድሮ እያለ ሲሄድ ወደ ከተማው ገና ሲገባ አንዲት ምስኪን ሴትዮ እንጨት ስትለቅም አገኛት እና ይሄ ዲቫይን የሆነ ኦርኬስትሬሽን ነው እግዚአብሔር የተመሰገነ ይሁን እኔ በእግዚአብሔር ሉዓላዊ አሰራር በጣም ነው የምደነቀው በጣም ነው የምገረመው
አጋጣሚ ምናምን ልትሏቸው ብላችሁ የምታልፏቸው ነገሮች ሁሉ በህይወታችን አጋጣሚ የሚባል ነገር እኔ አለ ብዬ አላምንም። በአምላኬ ትእዛዝ፣ በእግዚአብሔር ዳይሬክሽን ሰዎች ወደ ህይወቴ ቢመጡ በእግዚአብሔር ዳይሬክሽን በዚህኛው ስራ በዛኛው ብሄድ እግዚአብሔር ከፊቴ እንደሆነ አውቄ ነው መሄድ። በህይወቴ ብዙ እግዚአብሔርን አይቻለሁኝ። ድንቅ የሆነውን ምሪቱን አይቻለሁኝ። አንዲት ቻልናገር አስቤ ምናምን መጥቼ አይደለም፣ ግን ጌታ በውስጤ ያመጣው ስለሆነ የሱን ታላቅነት የሚገልጥ ስለ ራሴ እንዳልናገር ስለምፈራ ነው ብዙም አልናገረው። ግን ለሱ ክብር ብላችሁ ስሙኝ። እዚህ ሀገር እንደመጣው ቀጥታ ሜዲሲን ውስጥ አልገባሁም። እኔ መጥቼ ያጠናው ነው እንደማንኛውም ሰው ፈተናውን ለመፈተን አሁን ያምላክ እንደሚያደርገው። እግዚአብሔር ግን ወደ አገልግሎት ወሰደኝ እና ናሽቪል ቸርች ፉል ታይም ጥቂት ዓመታት አገልግያለሁ። እና ያን ጊዜ ያ ደግሞ የሆነበት ምክንያት ያው እሱ ሌላ ነገር አድርጎ ነው፣ እጄን አስሮ ነው፣ ምንም እንዳልንቀሳቀስ አድርጎኝ ነው። መርጬ ምናምን አይደለም፣ የሆነ እንዳልንቀሳቀስ የሚያደርግበት ነገር አለው። እሱ መንገድ አለው። እንግዲህ አንዳንዶች ታውቃላችሁ አሰራሩ። እንዳልንቀሳቀስ ስላደረገኝ እዛችሁ እሺ ብዬ ገባሁና ስራዬን ጀመርኩ። እና እረሳዋለሁ ሐኪምነቴን እረሳውና ዝም ብዬ በደስታ አገለግላለሁ። ማአት ፍሬ እግዚአብሔር ሰጠን። በጣም ደስ የሚል ጊዜ ነበር። በጣም ትልቅ ብዙ ነገር ማረሳው በህይወቴ ብዙ ነገር እግዚአብሔር አደረገ እና ያንን ሆነና ትዝ አንዳንዴ ደግሞ ብልጭ ልቢን እንዴ ሐኪም አይደለው እንዴ እኔ እንዴት እግዚአብሔር ያ ሁላ ነገር ኢንቨስት አድርገ ምንድነው ብዬ ጉዳይ ነበር። በእንዴት አድርጌ እንደምናገረው ጉዳይ ነበር በሶሻል ሴኩሪቲ ላይ ሲሄድ አንተ ከ9 ዓመት በፊት ነው ሶሻል ሴኩሪቲ ያወጣው ይሉኛል። እኔ 9 ዓመት በፊት ጎንደር የሚባል ክፍለ ሀገር ነው የነበርኩት። እንዴት አይነት ነገር ነው። ከዛ ተመልሼ ያገለግላለሁና እንድቻርጎ ነው ያሰረኝ ማለት ነው እግዚአብሔር። ደሞ አገለግልና 1-3 ወር ደስ ብሎኝ ምናምን ትዝ ሲለኝ ወይ እንግዲህ ፓስተሮች መከራቸው ነው የሚያው ወይ ገንዘቡ ሲያጥረኝ ምናምን ትዝ ይለኛል። ከዛ ምናምን ብዬ ደግሞ እዛ ሶሻል ሴኩሪቲ ሲል አንተ ከ9 ዓመት ማለት ይሄ 9 ዓመት ምንድነው? ከዛ አሁን አንድ ቀን መረረኝ። በቃ ሲመረኝ እግዚአብሔር አሁን የመጨረሻ ነው አልኩት። ደስት ማረግ አለብህ በቃ የምሬን ጸልዬ ሄድኩኝ። ሲሄድ አሉና ከ10 ቀን በኋላ ይመጣልሃል ሶሻል ሴኩሪቲ እና ወርክ ተሳስቶ ያለ መስሎኝ ብዙ ጊዜ መልሰውኛል አልኩትና እሺ ቴንክ ዩ ምናምን ብዬ ይዤ ሮጬ ወጣ። እና ይሄ የሆነበት ምክንያት በእኔ ስም ሌላ ሰው ቀድሞ በሌላ ምክንያት ድሮ እናንተ ልጆች ናቸው አታውቁም፣ በሱዳን በምናምን የሄዱ ሰዎች በእኔ ስም ተመዝግቦ ስለመጣ አንድ አይነት ሆኖባቸው ነው ሁሉ ነገር አንድ አይነት ሆኖባቸው ሌላ ሰው ዋሽቶ የኔን ስም ሰጥቶ ማለት ነው። ስለዚህ በአሜሪካ ነገር ታሪክ ውስጥ ሄዳችሁ ደግሞ እንዳትከሱኝ፣ አንድ አይነት ስም አንድ አይነት ዲቴይል ምናምን ያላቸው 2 ሶሻል ሴኩሪቲዎች አሉ። እሱም ትእዛዝ ከሰማይ ስለመጣ ብቻ። ከዛ ወደ ሕክምናው ለመግባት አሁን መንገድ ሊከፈት ስለሆነ እንዴት ያው ፈተናውን ምናምን ወስጃለሁ። ፈተናውን እኮ ጨርሼ ነው አገለግለው። ከዛ አሁን እንዴት ነው መግቢያው ያልኩ እንደዚህ ስል አንድ አጎት ነበረኝ አሁን በቅርብ ወደ ጌታ ይሁን ብቻ አልፏል። እሱ አንድ ሆስፒታል ውስጥ ብሎ ማንኛውም ስራ የሚሰራ ሰው ሆኖ ተቀጥሮ ተለቅ ያለ ስለሆነ ጎርደድ ሲል እንደሱ ደግሞ ተለቅ ያሉ ጎርደድ የሚሉ ሐኪም ጋር ጓደኛ ይሆናል። ከዛ ምን ይላቸዋል? አንድ ወንድሜ ከኢትዮጵያ መጥቷል፣ ሐኪም ነው፣ ወጣት ልጅ ነው ምናምን እርዳልኝ ምናምን አለው። እንትን ሲቪውን ጽፎ ያምጣ ምናምን አለ። እኔ አልነበረኝም ሲቪ የሚባል ኦኬ ያኔ አለ ኮምፒውተር ብቻ አንዱን አድርገን ወስጄ ሰጣት። ከዛ ሰውየው ምን ይላል መሰላችሁ? እኔ ጡረታ ልወጣ ነው ግን አንድ ጓደኛ አለኝ
እና ለሱ እሰጣዋለሁ ብሎ ለዛ ሰውዬ ይሰጣዋል። ያ ሰውዬ ያይና ድሮ ስልክ ሴልፎን የለም እቤት ውስጥ ይደውላል። እቤት ሲደውል እህቴን ያገኛታል። ከዛ እንደዚህ ዶክተር አዮ ምናምን ፈልጌ እንደዚህ ኦኬ ከዛ ይምጣ ለኢንተርቪው ይላታል። ኦኬ ብዬ ጎንደር ያሰፋዋትን ኮት ለብሼ ሄድኩኝ። በሚቀጥለው ቀን ሲሄድ ሰውየው አወራኝ ምናምንና በቃ ሴክሬታሪውን ጠራና ኮምፒውተር አዘጋጁለት እዚሁ ጀምር ዛሬውን ጀምር አይዲ አውጡለት። ከዛ ፖልሞናሪ ፌሎው ይላል። ሬዚደንሲው ሳልሰራ ወደ ፌሎሺፕ ከፍ አደረገኝ እግዚአብሔር። የሐኪሞች አሁንኛ በየሆስፒታሉ ስንሄድ ሰው የማይበላበት የሐኪሞች ላውንጅ የሚባል አለ። እኛ ብቻ የምንበላበት የሐኪሞች ብቻ ፓርኪንግ አለ ማንም ማያቆምበት። እሱ ሁሉ ፕሪቪሌጅ ያለው ነገር በአንድ ደቂቃ እጄ ላይ አምጥተው ሰጡኝ። አያስገርማችሁም እንደ እግዚአብሔር ስራ? ገብቷችኋል አሁን ያልኩት? አጎቴ ዝም ብሎ ተራ የሚሰራው ሰውዬ አንድ ሽማግሌ ሰውዬ አግኝቶ ያ ሽማግሌ ሰውዬ ጡረታኔ ስለምወጣ ብሎ ወደ አንድ ሰውዬ ልኮት ያ ሰውዬ እኔን ጠርቶና አምጥቶኝ በአንድ አፍታ በአንድ ሌሊት ሰዎች 8-9 ዓመት ሄደው የሚደርሱበት ጋር የሐኪሞች መብያ አዳራሽ፣ የሐኪሞች ፓርኪንግ ሎት፣ ኮምፒውተር ዴስክ እና ስልጣን አብሮ ተሰጠኝ ነው ያልኳችሁ። ገብቷችሁ ከሆነ ይሄ ደግሞ የሚያሳየው የእግዚአብሔርን ማንነት ነው። ከኔ ጋር ምንም ግንኙነት የለውም። ይሄ ምንም አሁን አጨብጨባችሁ ሞታችኋል እናንተ። ለኔ አይደለም። ይሄ ሰውዬ እኔን የተቀበለኝ ሰውዬ ጉዱን ገና መቼ ጨረስኩላችሁ። ተራ ሐኪም መቼ ሆነና ሰውየው ተራ ሐኪም አልነበረም ሰውየው። እኔ አላወቅኩም የት እንዳስገባኝ እግዚአብሔር። አንተ ወጣት ሐኪም አይደለ? Do you know what light criteria is? Yes, that was Dr. Light. ከሱ ጋር ነበር። እኔ አላወቅኩም ሰውየው ማን እንደሆነ። እሱ በ1973 ዓመተ ምህረት ፍሬሽ ሬዚደንት እያለ በስሙ ክራይቴሪያ ያወጣ እስከ ዛሬ ድረስ ፐልሞኖሎጂስቶች በሱ ክራይቴሪያ ሰዎችን ዳያግኖስ የምናደርግ ትልቅ የተከበረ ዓለም የምታውቀው አንቱ የተባለ የሕክምና ባለስልጣን ሰውዬ ነው። እኔ መቻወቅ ትንሹ ሰው። እስቲ ክብር ስጡልኝ ለእግዚአብሔር። ተናግሬ ስለማላውቅ ይሄንን ተናግሬው ስለማላውቅ አክብሩልኝ አምላኬ። ዝም ብሎ መሰላችሁ እንዴ እኔ እዚህ ቁጭ ብድግ ምለው በእግዚአብሔር ፊት? ተሰርቶልኝ ነው፣ ተደርጎልኝ ነው። ሲያንሰው ነው። ከዛ አይኔ ሲገለጥና ዶክተር ላይት መሆናቸውን ሳውቅ በኢየሱስ አልኩኝ እግዚአብሔር አቤት ስራ፣ አቤት አንተን አምልኮ የከሰረ ማን ነው? ለአንተ ጊዜ ሰጥቶ የከሰረ ማን ነው? አንተን አገልግሎ የከሰረ ማን ነው? እጄን ባፌ ላይ አስጫነኝ እግዚአብሔር። እሱ የመጀመሪያው። ከዛ ላይ ያሉትን ብነግራችሁ በቃ ጨርቃችሁን ጥላችሁ የምትሄዱት ያቺ that was just the beginning in my profession እዚህ ሀገር። ከዛ ላይ የሆኑትን ነገሮች ብነግራችሁ ቀለምም አይበቃም፣ ወረቀቱም አይበቃም። ግን እግዚአብሔር በስራው እጅግ ኃይለኛ አምላክ ነው። ክብር ለስሙ ይሁን። አሜን ሃሌሉያ። ክብር 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 ክብር። ሁሉን ያዘጋጀ ግን እግዚአብሔር ነው። ሁሉን ያደረገ ግን እግዚአብሔር ነው። በሁሉ ሊከበር የሚገባው ግን እግዚአብሔር ብቻ ነው። ክብር ይሁንለት። ምን እላለሁ? ክብር ይሁንለት፣ ምስጋና ይሁንለት፣ አምልኮ ይሁንለት። ይሄን ልነግራችሁ በእውነት አስቤ አልመጣሁም። ጌታ እንግዲህ የሚሰራው ሰው ይኖራል፣ የሚያጽናናው ሰው ይኖራል፣ የሚያበረታው ሰው ይኖራል። ምን ልላችሁ ነው? እግዚአብሔር ኦርኬስትሬት ያደርጋል። ይታዘዛሉ። ማንም አይታዘዛለ።
ተውት። የኔን ጉዳይ በዚህ ከቀጠሉ ሌላ ቡና በእያንዳንዳችሁ ቡና እየጋበዛችሁ ጠይቁኝ ነገራችኋል። ወደ እኔ ከመጣን ብዙ ልናድር ነው። ስለዚህ ያው ሰርፓታ ሄዳ ሰውየው ሄደና ያችን ምስኪን ሴትዮ ያገኛት። ምስኪን የምትመስል እንደኔ አጎት ደህና ነሽ? ደህና። ምን ደህንነት አለ ግን ደህና። ትንሽ ውሃ ትሰጪኝ? እሺ። ለውሃው ብዙ አልተጨነቀችም። ውሃ ልትሰጠው ስትል ኖ ማማ ቆይ ትንሽ ደግሞ እንጎቻ። ምን አልክ? እንጎቻ ይቀልዳል እንዴ እምትል ነው ይመስለኝ። ያማሃል እንዴ? የምን እንጎቻ ነው የምታወራው? ሴትዮዋ እኮ ቮካቡላሪዋ ተበላሽቷል። ብትሰሙ ምን እንዳለች ስሙ። እኔ አለች ምንም የሌለኝ ደሃ ድካማ ምናምንቴ ነኝ። ምን አለች? እፍኝ ዱቄት። እፍኝ ታውቃላችሁ? እስቲ እፍኝ የሚያቀሰው እስቲ ያሳዩኝ። እፍኝ ይኸው ሰላም እያታቀም እፍኝ እችን የምታክል እፍኝ ዱቄት፣ ጥቂት ዘይት። ይኸው ቮካቡላሪያን ተመልከቱ። እፍኝ ዱቄት፣ ጥቂት ዘይት አለችኝና እሷን ጋግረነ በልተን እንሞት ዘንድ በኢየሱስ ስም። ደግሞ ምንድነው ሰበስበዋለች? ጥቂት እንጨት። እንጨቱን እንኳን ጥቂት አረገችው። ቮካቡላሪዋ ተበላሽቷል ሴትዮዋ። ኔጌቲቪዝም ወርሷታል። እዛ ኔጌቲቭ አትሁኑ በህይወታችሁ ላይ። ጥቂት እሷ ተስፋ የቆረጠች ሴት ናት። በራሷና በልጇ ላይ የሞት ፍርድ የፈረደች ሴት ናት። በልተን ልንሞት ነው። አውጃለች ሞት በህይወቷ፣ አውጃለች ሞት በቤቷ፣ አውጃለች ሞት። በቃ ፋይናል የሞት ድግስ ደግሳ በልታ ልትሞት። አላወቀች ማን ወደ እሷ እንደመጣ። ክብር ለእግዚአብሔር ይሆን። አላወቀች የእግዚአብሔርን አጀንዳ ይዞ በቤቷ እንደመጣ ይሄ ሰው። አላወቀች ከእግዚአብሔር የተነካካ ሰው ወደ እሷ እንደመጣ። አላወቀች ዓላማ ይዞ የመጣ ሰው በህይወቷ ውስጥ እንደመጣ። ክብር ለእግዚአብሔር ይሁን። ይሄ ሰው ይሄን ሲሰማ የመጀመሪያ ነገር ያላት አትፍሪ እላችኋለሁ፣ አትፍሩ። እና አትፍሪ ያላት ዝም ብሎ የሚያነቃቃ ቃል ለመንገር ሳይሆን ምን አላት መሰላችሁ? አትፍሪ፣ ይልቅስ አሁን እንዳልሽው ሄደሽ አድርጊና መጀመሪያ ከምትጋግሪው ግን ለኔ፣ ቀጥሎ ላንቺና ለልጅሽ። ይሄን የምልበት ምክንያት ግን ምን መሰለሽ አላት? ቃል አለኝ ከእግዚአብሔር ዘንድ ስላንቺ። እስኪ አሜን። ይሄን የምትይበት ምክንያት እንዲህ ነው። እግዚአብሔር እንዲህ ይላልና ነው ብሎ የሚለው። ይላልና ምን ይላልና? በምድር ላይ እንደገና ዝናብ እስኪመጣ ድረስ ዱቄቱ ከማዲጋው አያልቅም፣ ዘይቱም ከማሰሮ አያልቅም ብሏል እግዚአብሔር። ስለዚህ ፈታ በይ፣ ስለዚህ አትፍሪ፣ ስለዚህ ሂጂ፣ ስለዚህ ጋግሪ። የመጀመሪያውን ግን ወደ እኔ አምጪ። ይኸውላችሁ አንዳንድ ጊዜ እግዚአብሔር እኛ ስጠን የምንለውን ነገር መጀመሪያ እንድንሰጥ ይጠይቀናል። ያንኑ የምንፈልገውን ነገር። ገንዘብ ስትሉ ገንዘብ መስጠት ልመዱ። የምንፈልገውን ነገር ራሱኑ ሳክሪፋይስ እንድናደርገው ይጠይቀናል እግዚአብሔር። እሷ ምድበላውን ነው የፈለገችው፣ ዱቄቱን ነው የፈለገችው፣ ዘይቱን ነው የፈለገችው። እሱን በልተን ልንሞት ነው የምትለው። እግዚአብሔር እሱኑ ስጭ ለሌላ ሰው። እና እግዚአብሔር አስደነቃቸው። ክብር ለእግዚአብሔር ይሆን። ሄዳ አደረገች። አያችሁ፣ ምንም አላለችም፣ ምንም አልጠየቀችውም። የእግዚአብሔርን ቃል ልክ ሲነግራት እርሷም ሄዳ እንደ ኤልያስ ቃል አደረገች ይላል። እግዚአብሔር በመታዘዝ ህይወት ይሙላን። በቃ እንደ ኤልያስ ቃል አደረገች። ልክ እሷ መታዘዝን ስታደርግ
በኤልያስ እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም። እስኪ አሜን። ዘይቱ ከማሰሮ አላለቀም። ዛሬ ይሰሩበታል። ሄዳ ዞር ስትል ሞልቶታል እግዚአብሔር። ዛሬ ይሰሩበታል። እንትን አላረገም እግዚአብሔር። ዝም ብሎ ኦቨርዌልም አላረጋቸውም፣ ግን ዴይሊ ሚራክሉን ያደርግ ነበር። ዴይሊ እግዚአብሔር በዴይሊ ሚራክል ያኑራችሁ። እግዚአብሔር በዴይሊ ሚራክል ጎደሏችሁን ይሙላ። ሃሌሉያ። በቃ እግዚአብሔር ትክክለኛ ሰዎችን የእርሱን በረከት ወደኛ አሸር የሚያደርጉ ሰዎችን እግዚአብሔር ያገናኛችሁ። ሞቷን ያወጀች እቺ ምስኪን ሰው የእግዚአብሔርን በረከት ይዞላት ገባ። ክብር ለኢየሱስ ይሁን። ጥቂቱን የሚያበዛ ሞትን ወደ ህይወት የሚቀይር የእግዚአብሔር አጀንዳ ያገኛችሁ። ጎደሏችሁን የሚሞላ ግራ መጋባታችሁን የሚያጠራ ነፃነትን የሚሰጥ ፍሪደም፣ ፋይናንሻል ፍሪደም ቢሆን፣ የጤና ፍሪደም ቢሆን፣ የኑሮ ፍሪደም ቢሆን፣ ስፒሪቹዋል ፍሪደም ቢሆን የሚሰጥ እግዚአብሔር ሞገስ በእናንተ ላይ ይሆን። ይችላል እግዚአብሔር፣ ያደርጋል እግዚአብሔር። እሰይ እግዚአብሔር መልካም ነው። እግዚአብሔር ስጭ አላት። አይገርማችሁ? በሌላም ቃል አዲስ ኪዳን ላይ ስጡ ይሰጣችኋል። እንዴ ይሰጣችኋል ስጡ ነው እንዴ? የኛ ሂሳብ ምንድነው? ስጠኝ ይሰጣለው ነው። እግዚአብሔር ስጡ ይሰጣችኋል። በቃ እግዚአብሔር አሰራር እንደዛ ነው። ክብር ለእግዚአብሔር ይሁን። በጣም የሚገርመኝ ሉቃስ 4 ምዕራፍ 4 ቁጥር 25 ላይ አንድ ነገር እግዚአብሔር ኢየሱስ ተናገረ። ብዙ ነገር ሲያስተምራቸው ቆየና እንዲህ አላቸው። ፓራፍሬዝ አድርጌ ነው የምነግራችሁ። ያን ጊዜ በረሃቡ ጊዜ ረሃብ በእስራኤል በጸና ጊዜ ኤልያስ ሰማይን 3 ዓመት ተኩል በዘጋ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስ ግን በሰርፕታ ወዳለችው ተላከ። ገብቷቸዋል? ብዙ ዊዶውስ ነበሩ። ኤልያስ ግን የተላከው ወደዛች አንድ ሰው ነው አለ ኢየሱስ። ገለበጠና ሌላ ቦታ በኤልሳ ጊዜ ደግሞ ኤልያስ ሄዶ ኤልሳ ነቢይ በሆነበት ጊዜ ደግሞ በዚያ ጊዜ በእስራኤል ብዙ ለምጻሞች ነበሩ ከነአምን በቀር ማን ነው ከለምጹ የዳነው? ከነዕማን ይቅርታ በቀር በኤልሳ በኩል ማንም አልዳነም። ምን እያልኳችሁ ነው? ሁሉን ሰው ያጠቃ ነገር፣ ለምሳሌ ኢሚግሬሽን ሁሉን ሰው ነው የሚይዘው አይደለ? እግዚአብሔር ቅድም እንዳልኳችሁ ኢንዲቪጁዋላይዝድ የሆነ ኬር መስጠት ይችልበታል። አዋጅን በአዋጅ መቀየር ይችላል ስለ አንድ ሰው። የኔ ቅድም አልነገርኳችሁ? ገልብጦት እኮ ነው። አሁን ራሱ ደግሞ ቢያዩ ምንድነው ያደረግነው ሊሉ እንደሚችሉ እርግጠኛ ነኝ። እውነቴን ነው የምላችሁ። ያው ምስክር ምንም ሳልጨምር ሳልቀንስ ለማድመቅ ብዬ የነገርኳችሁ ምንም ነገር የለም። አሁን ቢያዩት ወደ ኋላ ሄደው ምንድነው ያደረግነው ነው የሚሉት። ሁለት ኢንዲቪጁዋልስ በአንድ አይነት ኤግዛክት ኢንፎርሜሽን እንዴት ሁለት ሶሻል ሴኩሪቲ እንሰጣለን ብለው ዛሬ ሳይደነቁ አይቀሩም ወደ ኋላ ከ20 ዓመት በኋላ ቢያዩት። አዋጅን በአዋጅ ሽሮ አንድን አንተን መርዳት ይችላል እያልኩህ ነው። ብዙ መበለቶች ነበሩ። ኤልያስ የተላከው ወደ አንዷ ነው። አማኝ ሳትሆን አትቀርም። ምክንያቱም ኤልያስ ገና ሲመጣ ስታየው አምላክ እግዚአብሔርን እኛ ምንም የለንም ነው ያለችው። እንደዛ ነው ያለችው። አምላክ እግዚአብሔርን አውቀዋለች አማኝ እንደሆነ። ይሄኛው ደግሞ በእስራኤል ብዙ ለምጻሞች ነበሩ አለ ኢየሱስ። ግን ከነዕማን በቀር በኤልሳ የተፈወሰ የዳነ ለምጻም አልነበረም። ምናልባት አካባቢያችን ብዙ ሰዎች በዛ ጉዳይ ስለተያዙ እኔም ከነሱ እንዳንዱ ነኝ ብላችሁ እንዳታስቡ ነው የምላችሁ። እናንተ ኢንዲቪጁዋሊ ለእግዚአብሔር ኢንዲቪጁዋል ናችሁ። እስኪ አሜን በሉ። ይሄ ነው ሊገባን የሚያስፈልገው። እግዚአብሔር በግል ነው። አረ ይሄ የገባው ሰው በእውነት ለእግዚአብሔር ክብር ያመጣል።
ምስጋና ያመጣል፣ እልልታ ያመጣል። ዛሬ አልለቀኳችሁም። ስለኔ ስለ እግዚአብሔር ስናገር ስለ ራሴ ባልናገር ግፍ ነው። እግዚአብሔር እዚህ ሀገር ስመጣ ሁለት ነገር ነገረኝ። ሁለት እስከ ዛሬ ፕሪንሲፕሎች ናቸው በህይወቴ። እንዲህ ይመስለኛል ያለኝ ደረጀ፣ ሌላው ሰው በሄደበት መንገድ እሄዳለሁ ብለህ እንዳትሞክር፣ አዲስ ልዩ መንገድ አለኝ ላንተ። ይሄ የህይወቴ ፕሪንሲፕል ነው የምነግራችሁ። ጌታ ምንድን ያለኝ፣ ዮርዳኖስን ከመክፈሌ በፊት እዛ መሬት ላይ ማንም ሰው ረግጦ አያውቅም። እኔ ስከፍለው ነው የተረገጠው። አዲስ መንገድ ነው ያወጣሁት። እንደዚህ ነው የምመራህ፣ አትንቀሽቀሽ። አይ ሴድ አሜን። ለዛ ነው ያ ቅድም የነገርኳችሁ በዛ አይነት መንገድ የሄደ ሰው ያለ አይመስለኝም። because it's original። ሁለተኛ ያለኝ ነገር ምንድነው? ረጅም ጊዜ የሚወስደውን ነገር፣ ረጅም ዘመን ያስቆጠረውን ነገር እኔ ፍራክሽን ኦፍ ሰከንድ ይበቃኛል። 38 ዓመት አልጋ ላይ ሽባ ሆኖ የነበረውን ሰው ተነስና ተመላለስ ሲለው it was a fraction of second። እና እግዚአብሔር ምን አለኝ? አመለጠኝ የሚል ነገር እንዳይኖርህ በፍጥነት ማድረግ እንፈልገውን አደርጋለሁ አለኝ። ከኔ በላይ የተረጋጋ ሰው አልተገኘም ከዛ በኋላ። ሁለት ፕሪንሲፕልስ አሁንም በህይወቴ የሚሰሩ። ማንም ወደዛ ወደዚህ ስላለ እግዚአብሔር ኦሪጂናል የሆነ መንገድ ለኔ እንዳለው አምኜ ነው የምሄደው። ማንንም ዱፕሊኬት፣ ማንንም ኮፒ፣ ማንንም ምናምን አላረግም። እንደገና ደግሞ ለማዳን፣ ሁኔታዎችን ለመለወጥ፣ የተዘጋውን ለመክፈት፣ የሞተውን ለማስነሳት፣ ሽባውን ለመተርተር፣ አይቻልም የተባለውን ለመቀየር ሳካራና ማሲያ ፕራዶስቴ አንድ ሰከንድ ነው ለእግዚአብሔር የሚበቃው። የኔን መዝገብ አገላብጠ በቁርጥ ቀን ትደርሳለ። ቀረ ብሎ ማን ያማሃል? አንድ ሌሊት ይበቃሃል፣ ይበቃሃል። ምን እከፍልሃለሁ? ደስታ አሰኝተኸኛል፣ በከበረ ስፍራ ላይ አስቀምጠኸኛል። ምሕረትን ያሰብክ ያበረታኸኝ አምላኬ በክብር ክብርን አሳየኸኝ። ገና ብዙ አያለው ባንተ ደሰታለው። አይንህ እኔን አይታለች፣ እጅህ ትረዳኛለች። ሃሌሉያ! ይሄ ነው የኔ ጌታ፣ ይሄ ነው ያንተ ጌታ፣ ይሄ ነው ያንቺ ጌታ። ኦቨርናይት መቀየር ይችላል። ልባችሁ አይዛል፣ አትፍሩ፣ አትደንግጡ። እግዚአብሔር ኤልሻዳይ ነው። እግዚአብሔር ሁሉን ቻይ ነው። ሃሌሉያ! በእምነት ስንታዘር እግዚአብሔር ተአምራታዊ በረከት በሕይወታችን አክቲቬት ማድረግ ይጀምራል። ያቺ ሴት እሺ ብላ ቂጣ ልትጋግር ለሱ ስትሄድ እግዚአብሔር እዛ ሚራክላዊ አክቲቬሽን አረገ። ሃሌሉያ! መታዘዛችን እግዚአብሔርን ተአምራት አክቲቬት ያደርገዋል። ክብር ለጌታ ይሁን። እየጨረስኩ ነው፣ ይቅርታ። ለኛም እግዚአብሔር ዛሬ በቂ ነው እና ብንታዘዝ እግዚአብሔር በራሱ መንገድ ሁሉ ነገራችንን ይሞላ ዘንድ ይባርከን ዘንድ ሙሉ ነው፣ በቂ ነው። እሱ አምላካችን ነው፣ እሱ አባታችን ነው።
ፊልጵስዩስ 4:19 ላይ እንደዚህ ያለ ጳውሎስ አምላኬም እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ በሱ ክብር ይሙላባችሁ ይችላል አረ አሜን ይችላል ላጠቃልላችሁ ብቸኛውና እውነተኛው በረከታችን ምንጩ ሶርሱ እግዚአብሔርና እግዚአብሔር ብቻ ነው ሌላው ሁሉ ሪሶርስ ነው ሪሶርስ ሊደርቅ ይችላል ሪሶርስ ሊቋረጥ ይችላል አንዱ ሲዘጋ ሌላውን ይከፍታል እግዚአብሔር አትፍሩ አንዱ ነገር ሲቆም ብቻ ከእግዚአብሔር ከምንጩ ጋር ተገናኙ መታዘዛችን ከበረከታችን ሊቀድም ይገባል እግዚአብሔር ሃሌሉያ በረከቱ የሚያስፈልገን ነው እንጂ የምንፈልገውን ላይሆን ይችላል የሚያስፈልጋችሁን ሞላባችኋል ተብሎ እንደተጻፈ ክብር ለጌታ ይሁን እስቲ ቆመን ጌታን እናመልከዋለን